የሰው ልጅ የንቃተ ህሊና ጉዞ የሚጀምረው በአይምሯችን ውስጥ የሚመላለሱትን እልፍ አእላፍ ትርክቶች እንደ ብቸኛ እውነት መውሰድን ስናቆም ነው። ብዙ ጊዜ ህሊናችን ያለፉ ውድቀቶችንና የወደፊት ስጋቶችን በመቀላቀል የማይጨበጥ ስዕል ይስላል። ይህ ደግሞ በውስጣዊ ማንነታችን ላይ አላስፈላጊ ጫናን ይፈጥራል። እያንዳንዱን የሚመጣውን ስሜት እንደ ትዕዛዝ ከመቀበል ይልቅ እንደ ደመና አልፊ መሆናቸውን መረዳት ከስነ ልቦናዊ ባርነት ነፃ ለመውጣት ወሳኝ እርምጃ ነው። በእውነትና በቅዠት መካከል ያለውን ልዩነት በንቃት መመርመር ስንችል በሐሰተኛ ግምቶች የታጠረውን ግድግዳ ሰብረን ወደ ተረጋጋ የህይወት አቅጣጫ መሻገር እንችላለን። የውስጥ ማንነታችንን የሚገዳደሩትን አብዛኞቹ ተግዳሮቶች የሚመነጩት ከተጨባጭ ክስተቶች ይልቅ አይምሯችን ትርጉም ከሚሰጣቸው የተዛቡ ትርክቶች ነው። እነዚህ ረቂቅ ድምጾች አቅማችንን አሳንሰው በመሳልና የሌሉ እንቅፋቶችን በመደርደር የእድገት ጎዳናችንን በውሸት ስጋት ሊያጥሩት ይሞክራሉ። በእያንዳንዱ ቅጽበት የሚፈጥሩትን ግምታዊ ድምዳሜዎች በጥርጣሬ መመልከት መቻል ለነጻነት የሚከፈል ቀዳሚ መስዋዕትነት ነው። በሀሳብ ማዕበል ውስጥ ሳይሰምጡ ዳር ሆኖ መመልከት መልመድ የእውነትን ብርሃን ከቅዠት ጭጋግ ለመለየት የሚያስችል ጥልቅ ጥበብን በውስጣችን ይተክላል። የአስተሳሰብ ለውጥን ለማምጣት የሚደረገው ትግል በዋናነት የሚካሄደው በነባር ልምዶችና በአዳዲስ ግኝቶች መካከል በሚፈጠር ፍንጭ ነው። አይምሯችን ለደህንነታችን በማሰብ ብቻ የሚፈጥራቸው የጥንቃቄ መጋረጃዎች አንዳንዴ እውነተኛውን የችሎታችንን አድማስ እንዳናይ የሚከለክሉ ግርዶሾች ይሆናሉ። ይህንን የተመሰቃቀለ የሀሳብ ድር በመበጠስ ከውሸት ስጋቾች ይልቅ በእውነተኛ ተግባራት ላይ ማተኮር የላቀ ስብዕናን ለመገንባት ይረዳል። የግል ማንነታችንን ከምንሰማቸው ድምጾች በመለየት እንደ ገለልተኛ ታዛቢ መቆም ስንጀምር በውስጣችን ተዳፍኖ የነበረው ብርቱ ኃይል በራሱ ጊዜ መንቃት ይጀምራል። ታላቁ ፈላስፋ ማርከስ ኦርሊየስ ሕይወታችንን በአስተሳሰባችን የተጠነሰሰ ውጤት ነው በማለት እንደመከረው የአይምሯችንን ውጤቶች ያለምንም ቅድመ ሁኔታ ማስተናገድ ለከፋ መንፈሳዊ ድቀት ይዳርጋል። በውስጣችን የሚብላሉት ተስፋ አስቆራጭ ትረካዎችና የብቃት ማነስ ስሜቶች በእውነተኛው ማንነታችን ላይ የተጫኑ የውሸት ጭንብሎች መሆናቸውን መገንዘብ ብልህነት ነው። እነዚህን ምናባዊ እስር ቤቶች ሰብሮ ለመውጣት የነቃ ህሊናን እንደ መመርመሪያ መጠቀምና እያንዳንዱን አትችልም የሚል ድምጽ በእውነት ሚዛን መመዘን ብቸኛው የመፍትሄ አቅጣጫ ነው። ራሳችንን ከማታለል አጽድተን በተጨባጭ ሁኔታዎች ላይ ስናተኩር በአስተሳሰባችን ተቀርጾ የነበረው ጠባብ ድንበር ተንዶ ለታላቅ ስኬት የሚያበቃ ሰፊ የእድል በር ይከፈታል። በአይምሯችን ጓዳ የሚፈጠሩት ጥርጣሬዎች፣ ስጋቶች አብዛኛውን ጊዜ ካለፈው ቁስል የተቀዱ እንጂ የአሁኑ እውነታ የሚወክሉ አይደሉም። እነዚህ ረቂቅ ሐሳቦች ልክ እንደ ወጥመድ ነፍሳችንን በማጥበብ ለውጥን እንድንፈራና ካሉን መልካም አጋጣሚዎች እንድንሸሽ ይገፋፉናል። እያንዳንዱን የሚመላለስብንን ስሜት እንደ ቋሚ መመሪያ ከመቀበል ይልቅ እንደ ጊዜያዊ የአየር ጠባይ በትዕግስት ማሳለፍ መቻል የብስለት መገለጫ ነው። የውስጥ ሰላማችን የሚረጋገጠው ለሚመጡት ትርክቶች ሁሉ ምላሽ መስጠት ስናቆምና በጽኑ እውነታ ላይ የተመሰረተ አዲስ አመለካከት በውስጣችን ሲቀርጹ ነው። የሰው ልጅ ስነ ልቦናዊ እድገት የሚገታው በዙሪያው ባሉ መሰናክሎች ሳይሆን በውስጡ በሚያስተናግዳቸው የተዛቡ ድምዳሜዎችና የተሳሳቱ ግምቶች ነው። አይምሯችን ለህልውናችን አስጊ የሚመስሉትን ጥቃቅን ነገሮች በማጋነን በነፃነት እንዳንንቀሳቀስ የሚያደርጉ ምናባዊ ሰንሰለቶችን የመፍጠር ባህሪ አለው። እነዚህን ባሉታዊነት የተሞሉ ትረካዎች እንደ ብቸኛ እውነት አምኖ መቀበል የራስን የፈጠራ አቅምና የተፈጥሮ ብቃትን በገዛ እጅ እንደ መቅበር ይቆጠራል። በመሆኑም በእያንዳንዱ የሐሳብ ፍሰትና በእውነተኛው ተግባር መካከል ግልጽ የሆነ ልዩነት መፍጠር ከውስጣዊ ጭቆና ተላቆ ወደ ብሩህ ህይወት ለመሻገር የሚያስችል ዋነኛው መሳሪያ ነው። ታዋቂው የንግድ መሪና ባለሀብት ናቫል ራቪካንት አይምሮ ሊረዳ የሚችል መሳሪያ እንጂ አንተን የሚገልጽ ማንነት አይደለም በማለት እንደገለጸው በውስጣችን የሚመላለሱትን ስሜቶች ሁሉ የእኛ አካል እንደሆኑ አድርገን ማሰብን ማቆም አለብን። ብዙ ጊዜ ጭንቅላታችን በትላንትናው ጸጸት ወይንም በነገው ጭንቀት ላይ ተጠምዶ
የአሁኑን ውበትና እድል እንዳናይ ይጋርደናል። ይህንን የማያቋርጥና አንዳንዴም ጎጂ የሆነ የሐሳብ ዝናብ በዝምታ መከታተልን ስንለማመድ ለካ ጥንካሬያችን የሚመነጨው ድምጾቹን በማጥፋት ሳይሆን በእነሱ ላይ ያለንን ጥገኝነት በመቀነስ መሆኑን እንረዳለን። በእውነትና በምክንያታዊነት ላይ የተመሰረተ ጽኑ አቋም መያዝ ሲቻል በማታለል የተገነባው የተሳሳተ ስነልቦናዊ ፈርሶ እውነተኛነትና የረጋው ማንነታችን ጎልቶ ይወጣል። መንፈሳዊ ብርታትን ለማግኘት የሚደረገው ትግል ፍሬያማ የሚሆነው በህሊናችን ጓዳ የሚፈጠሩትን የተዛቡ ትርክቶች ለይተን ማወቅ ስንችል ብቻ ነው። አይምሯችን አንዳንዴ ለጥንቃቄ በሚል ሰበብ እውነተኛውን ማንነታችንን የሚቀርብና ለውጥን የሚጸየፍ የውሸት ምሽግ ይገነባል። ይህንን ምናባዊ ግድግዳ ሰብሮ ለማለፍ በየቀኑ የሚመላለሱብንን ሀሳቦች እንደ ፍጹም መመሪያ ከመቀበል ይልቅ እንደ ጊዜያዊ እንግዳ በትዕግስት ማስተናገድን መልመድ ይኖርብናል። በእውነትና በተስፋ ላይ የተመሰረተ አዲስ አመለካከት በውስጣችን ሲቀረጽ የማታለል ድባብ ተገፎ እውነተኛውን ብርሃን ህይወታችንን ይሞላዋል። የነቃ ህሊና ባለቤት መሆን ማለት በሐሳብ ማዕበል ውስጥ ሳይሰምጡ በእርጋታ መጓዝ መቻል ነው። አይምሯችን አላስፈላጊ ጭንቀቶችን እንደ አደጋ በመሳል የልባችንን ምት እንዲዛባና የነገ ተስፋችንን እንዲደበዝዝ የሚያደርግበት መንገድ እጅግ ረቂቅ ነው። እነዚህ በውስጥ የሚብላሉ የሐሰት ስዕሎች በእውኑ ዓለም የማይከሰቱ ቢሆኑም በስሜታችን ላይ ግን ከፍተኛ ጉዳት ያደርሳሉ። ስለሆነም እያንዳንዱን ጥርጣሬና ፍርሃት እንደ እውነት ከመቀበል ይልቅ በምክንያታዊነት መርምሮ ውሸትነታቸውን ማረጋገጥ ለውስጣዊ ሰላም ቁልፍ መሳሪያ ነው። የሰው ልጅ ታላቁ ነፃነት የሚጀምረው በውስጣዊ ዓለምና በተጨባጭ እውነታ መካከል ያለውን ልዩነት በሚገባ መለየት ሲችል ነው። አብዛኛውን ጊዜ አይምሯችን ካለፈው ቁስል በመነሳት የማይችሉ ነገሮችን እንደ ግድግዳ አድርጎ በመደርደር የዛሬውን አቅማችንን ሊያዳክም ይሞክራል። እነዚህን ምናባዊ እስር ቤቶች ሰብሮ ለመውጣት በእያንዳንዱ አትችልም በሚል ድምጽ ላይ ጥያቄን በማንሳት በእውነት ላይ የተመሰረተ ምላሽ መስጠት ይግድ ይላል። ራሳችንን ከንቱ ከሆነ የሐሳብ ሽንገላ አጽድተን በነባራዊ ማንነታችን ላይ ስናተኩር ቀድሞ ተቀርጾ የነበረው የሐሰት ገደብ ተንዶ ለታላቅ የለውጥ ጎዳና የሚሆን ሰፊ መንገድ ይከፈታል። በጥንታዊ የግሪክ ፈላስፋ ኤፒክቴተስ ትምህርት ውስጥ እንደተመለከተው ሰዎችን የሚያውካቸው ነገሮች ራሳቸው ሳይሆኑ ስለ ነገሮች ያላቸው የተዛባ አመለካከት ነው። አይምሯችን አንዳንዴ ለጥቃቅን በሚል ሰበብ እውነተኛው ማንነታችንን የሚቀብርና ለውጥን የሚጸየፍ የውሸት ምሽግ ይገነባል። ይህንን ምናባዊ ግድግዳ ሰብሮ ለማለፍ በየቀኑ የሚመላለሱብንን ትውስታዎች እንደ ፍጹም መመሪያ ከመቀበል ይልቅ እንደ ጊዜያዊ እንግዳዎች በትዕግስት ማስተናገድን መልመድ ይኖርብናል። በእውነትና በተስፋ ላይ የተመሰረተ አዲስ አሰላስሎ በውስጣችን ሲቀረጽ የማታለል ድባብ ተገፎ እውነተኛው ብርሃን ህይወታችንን ይሞላዋል። የተረጋጋ መንፈስን ለማጎልበት ቀዳሚው ተግባር በውስጣችን የሚጉላሉትን አሉታዊ ድምጾች እንደ ጥሪ ሳይሆን እንደ ጩኸት መቁጠር ነው። ህሊናችን አንዳንዴ ካልተገነቡ ስጋቶች በመነሳት ብሩህ የሆነውን አጋጣሚ በጨለማ እንዲሸፈን የሚያደርግበት የተካነ ጥበብ አለው። እነዚህ በሐሰት የተሰናዱ ትረካዎች በዝምታ መታዘብን ለሚያመጡት ግፊት አፋጣኝ ምላሽ ከመስጠት መቆጠብ የአይምሮውን የበላይነት ለመቆጣጠር ይረዳል። በምናባዊ ፍርሃት የታጠረውን አጥር ጥለን በእውነተኛው የድርጊት ሜዳ ላይ ስንሰማራ ቀድሞ ሊታለፉ የማይችሉ የሚመስሉ የነበሩ እንቅፋቶች ሁሉ እንደ ጉም በራሳቸው ጊዜ ሲበተኑ እንመለከታለን። የሰው ልጅ ስነ ልቦናዊ ልዕልና የሚለካው በአስተሳሰቡ ጋር በሚደረገው የማያቋርጥ ትግል ሳይሆን ለእያንዳንዱ ትርክት የሚሰጠውን ዋጋ በመቀነስ ነው። አይምሯችን አንዳንዴ ካለፉ ውድቀቶች የተረፉ ስብርባሪዎችን በማገጣጠም የማይታዩ አጥርቶችን በዙሪያችን ይገነባል። እነዚህን ባሉታዊ የተገነቡ ምናባዊ ግንቦችን ለማፍረስ በውስጣችን የሚብላሉትን ስሜቶች እንደ ተመልካች ብቻ የመመልከት ጥበብን ማዳበር ይኖርብናል። በሐሰተኛ ግምቶች ላይ የተመሰረተውን የአመለካከት መነጽር አውልቀን በተጨባጭ ተግባራት ላይ ስናተኩር ቀድሞ ስጋት የነበሩ ጉዳዮች ሁሉ ለእድገታችን ግብዓት የሚሆኑ አጋጣሚዎች ሆነው
እናገኛቸዋለን። ታዋቂው የፈጠራ ሰው ስቲቭ ጆብስን ለሌሎች ሰዎች አስተያየት ጩኸት የውስጣችንን ድምፅ እንዲያጥለቀልቀው አትፍቀዱ እንዳለው ሁሉ የእርስዎ አእምሮ የሚፈጠረው የሐሰት ወሬም ከውጭ ከሚመጣው ጫና እኩል አደገኛ ሊሆን ይችላል። ብዙ ጊዜ ህሊናችን ያላጋጠሙ ችግሮችን እንደደረሱ አድርጎ በመሳል አቅማችንን በጥርጣሬ እንዲገደብና የነገ ተስፋችን እንዲደበዝዝ ያደርጋል። ይህንን የአስተሳሰብ ወጥመድ ሰብሮ ለመውጣት የነቃ ተመልካች መሆንን መለማመድና በውስጥ የሚመላለሱትን ፍርሃቶች እንደ ፍጹም እውነት ከመቀበል መቆጠብ ይገባል። በእውነተኛ አቅም ላይ የተመሰረተ ጽኑ እምነት በውስጣችን ሲገነባ ለዘመናት አሳስረው የነበሩን ምናባዊ ሰንሰለቶች ተበጥሰው ለታላቅ የነጻነት ጉዞ መንገድ ይከፍታሉ። መንፈሳዊ ብርታትን ለማጎልበት በሚደረገው ጥረት ውስጥ የሚገጥመን ዋነኛ ፈተና በህሊናችን የሚመላለሱትን ሁሉንም ድምጾች እንደ ታማኝ መረጃ የመውሰድ ዝንባሌ ነው። አእምሯችን ለደህንነታችን ከመጠን በላይ በመጨነቅ የሌሉ አደጋዎችን በመፍጠርና አቅማችንን በማሳነስ የእድገት መንገዳችንን ሊያጠብብን ይሞክራል። እነዚህን ባሉታዊ ግምቶች የታጠሩ ትርክቶችን እንደ ቋሚ እውነት ከማመን ይልቅ እንደ ማለፊያ ደመናዎች ቆጥሮ በእርጋታ ማሳለፍ የተረጋጋ ስብዕናን ለመገንባት ይረዳል። በእውነተኛው አቅማችንና በምናባዊ ፍርሃታችን መካከል ግልጽ ድንበር ማበጀት ስንችል በሐሳብ ሽንገላ ታስሮ የነበረውን ኃይላችን ነፃ ወጥቶ ለታላላቅ ዓላማዎች መዋል ይጀምራል። ታላቁ የአሜሪካ ፈላስፋው ራልፍ ዋልዶ ኤመርሰን እምነትን በራስ ላይ ይሁን፣ እያንዳንዱ ልብ ለዚያ ብረት ገመድ ይገዛል በማለት እንደተነተነው የውስጣችንን ጽኑ ብቃት የምናገኘው ከአእምሯችን ከንቱ ወሬዎች ርቀን በእውነተኛው ማንነታችን ላይ ስንደገፍ ነው። አብዛኛውን ጊዜ በውስጣችን የሚጉላሉት አሉታዊ ሀሳቦች ልክ እንደ ዝገት ቀስ በቀስ የነፍሳችንን ብርታት እየበሉ ለተስፋ መቁረጥ ይዳርጉናል። እነዚህም በመርዛማ ስሜቶች የተለወሱ ትረካዎችን እንደ ቋሚ መመሪያ ከመከተል ይልቅ እንደ ጊዜያዊ እንግዳ በዝምታ ማሳለፍ የአእምሮን የበላይነት ለመቆናጠጥ ይረዳል። በሐሰተኛ ፍርሃቶች የታጠረውን አሮጌ አጥር አፍርሰን በተጨባጭ ጥረትና በእውነት ላይ የተመሰረተ አዲስ መሰረት ስንጥል ቀድሞ ሊታለፍ የማይችሉ ይመስሉ የነበሩትን መሰናከሎች ሁሉ ለታላቅ ድል የሚያበቁ ድልድዮች ሆነው ያገለግሉናል። የአስተሳሰብ ጥራት የሚወሰነው በምናስተናግዳቸው ሀሳቦች ብዛት ሳይሆን ለነዚያ ለሚመጡት ምስሎች በምንሰጠው የመተማመን ደረጃ ነው። ህሊናችን አንዳንዴ እንደ መጥፎ አማካሪ በመሆን ካለፈው ውድቀት የተረፉ ትውስታዎችን በማውጣት ዛሬ ላይ ልንገነባው የሚችለውን ድል በጥርጣሬ እንዲሸረሸር ያደርጋል። ይህንን የአእምሮ ሽንገላን ለመቋቋም በውስጣችን የሚመላለሱትን ድምጾች እንደ ጥብቅ ትዕዛዝ ሳይሆን እንደ ተራ አስተያየት መመልከት ማዳበር ይኖርብናል። በውሸት ስጋቶች የታጠረውን የሀሳብ ግድግዳ ጥለን በእውነተኛው ተግባር ላይ ስናተኩር ቀድሞ አቅማችን አስተሳስሮት የነበረው ምናባዊ ሰንሰለት ተበጥሶ ለታላቅ የስኬት አድማስ መንገዱ ይከፈታል። የሰው ልጅ ስነ ልቦናዊ ምጥቀት የሚጀምረው በውስጣዊ ዓለም የሚፈጠሩትን ስሜታዊ ማዕበሎች የኛን መሰረታዊ ማንነት እንደማይወክሉ ስንገነዘብ ነው። ብዙ ጊዜ ህሊናችን ያልተረጋገጡ ግምቶችንና የአቅም ማነስ ስሜቶችን በማጋነን እውነተኛውን የችሎታችንን አድማስ እንዳናይ የሚከለክሉ ጭጋጋማ መጋረጃዎችን በፊታችን ይዘረጋል። እነዚህን ረቂቅና አሳሳች የሆኑ ትርክቶችን እንደ ፍጹም እውነት ከመቀበል ይልቅ በንቁ ታዛቢነት መመርመር ለውስጣዊ ነፃነት የሚከፈል ቀዳሚ መስዋዕትነትን ነው። በሐሰተኛ ስጋቶች የተገነባውን የምናብ ምሽግ በእውቀት መዶሻ ስናፈርሰው በውስጣችን ተዳፍኖ የነበረው ብርቱ ኃይል በራሱ ጊዜ መንቃት ይጀምራል። ታዋቂው የጥንት ሮማውያን መሪ ሴኔካ ከእውነታው ይልቅ በምናባችን በኩል በበለጠ እንሰቃያለን በማለት እንደገለጸው ትልቁ ፈተናችን የሚመነጨው በውስጣችን ከሚፈጠሩት መሰረት የለሽ ድራማዎች ነው። አእምሯችን አላስፈላጊ የሆኑ የሽንገላ ትርክቶችን በማዘጋጀት የወደፊት ስኬታችንን በጥርጣሬ እንዲታጠርና የልባችን ወኔ እንዲላሽቅ ያደርጋል። እነዚህን በስጋት የተሞሉ የሀሳብ ፈትሎች በመበጠስ ለሚመጡት ሁሉንም ስሜቶች በዝምታ የመመለስ ብስለት ማዳበር
ለተረጋጋ ህይወት ወሳኝ ነው። በእውነተኛው ማንነታችንና በምናባዊው የሐሳብ ግርግር መካከል ግልጽ የሆነ ድንበር ስናበጅ ቀድሞ አቅማችንን አሳስሮት የነበረው ጨለማ ተገፎ ለታላቅ የለውጥ ጎዳና የሚሆን ብርሃን ይፈነጥቃል። የሰው ልጅ ታላቁ ድል በውጫዊው ዓለም ላይ የሚቀናጀው ስኬት ሳይሆን በውስጡ በሚመላለሱት አታላይ ሐሳቦች ላይ የሚገኘው የበላይነት ነው። አይምሯችን አንዳንዴ እንደ ጥላ ገዢ የሌሉ መሰናክሎችን በመፍጠርና ያለፉ ስህተቶችን በማጋነን በዛሬው ዕውቀታችን ላይ ጥርጣሬ እንዲነግስ ያደርጋል። እነዚህን በስሜት የሚጋለቡ የሐሰት ትረካዎች እንደ ቋሚ መመሪያ ከመከተል ይልቅ እንደ ማለፊያ ንፋስ በትዕግስት ማስተናገድ የመንፈስ ጥንካሬ መገለጫ ነው። በምናባዊ ፍርሃት የታጠረውን የሐሳብ አጥር ጥሰን በእውነተኛው የእውቀትና የተግባር ብርሃን ውስጥ ስንመላለስ ቀድሞ አቅማችንን አሳስሮ የነበረው ጨለማ ተገፎ እውነተኛው ማንነታችን በግርማ ይገለጣል። የአእምሮ ሰላም የሚገኘው ሁሉንም ሐሳቦች በማስተናገድ ሳይሆን የትኞቹን ችላ ማለት እንዳለብን በመለየት ነው። ህሊናችን አንዳንዴ ልክ እንደ ተጨናነቀ ገበያ በማይጠቅሙና ለደህንነታችን ስጋት የሚፈጥሩ ድምጾችን በማስተጋባት ትክክለኛው ማንነታችን ሊደበዝዝ ይችላል። እነዚህን ባሉታዊነት የተለሰኑ ትርክቶች እንደ ብቸኛ እውነት አምኖ መቀበል የራስን አቅም በገዛ እጅ እንደ መገደብ ይቆጠራል። በመሆኑም በእያንዳንዱ በሚመላለስብን ስሜትና በተጨባጭ እውነታ መካከል የሰላ ልዩነት በመፍጠር ከውስጣዊ ውጥረት ተላቆ ወደ ረጋና ብሩህ ህይወት ለመሻገር የሚያስችል ዋነኛው መሳሪያ ነው። የሰው ልጅ እውነተኛ ጥንካሬ የሚመነጨው በዙሪያው ካለው ሁኔታ ሳይሆን በውስጡ ለሚመላለሱት ድምጾች ከሚሰጠው ምላሽ ነው። አይምሯችን አንዳንዴ ልክ እንደ ንቁ ዘበኛ ለጥቃቅን በሚል ሰበብ የሌሉ አደጋዎችን በመሳልና አቅማችንን በማሳነስ የነጻነት አድማሳችንን ሊያጠብ ይሞክራል። እነዚህን በስጋት የተሞሉ ምናባዊ ትረካዎች እንደ ፍጹም መመሪያ ከመቀበል ይልቅ እንደ ማለፊያ ደመና በትዕግስት መታዘብን የብስለት መገለጫ ነው። በሐሰተኛ ግምቶች ላይ የተመሰረተው የአመለካከት መጋረጃ ቀዳዳን በተጨባጭ እውነት ላይ ስናተኩር ቀድሞ ስጋት የነበሩት ጉዳዮች ሁሉ ለእድገታችን የሚረዱ ግብአቶች ሆነው እናገኛቸዋለን። የአስተሳሰብ ምጥቀት የሚለካው በውስጣችን የሚመላለሱትን ሐሳቦች ሁሉ እንደ ታማኝ ምስክር ከመቀበል ይልቅ እንደ ጊዜያዊ የአየር ጠባይ በትዕግስት ማሳለፍ ስንችል ነው። አይምሯችን አንዳንዴ ካለፈው ቁስል በተቀዳ ትርክት ዛሬን ሊመርዝ ወይንም ደግሞ ባልደረሰ ስጋት የወደፊቱን ብርሃን ሊጋርድ ይሞክራል። እነዚህን ባሉታዊ የተሞሉ ምናባዊ እስር ቤቶች ሰብሮ ለመውጣት በየቀኑ የሚመላለሱብን ድምጾች እንደ ቋሚ መመሪያ ሳይሆን እንደ ተራ አስተያየት መመልከትን መልመድ ይኖርብናል። በሐሰተኛ ስዕሎች የታጠረው የሐሳብ አጥር አፈርሰን በእውነተኛው ማንነታችን ላይ ስናተኩር ቀድሞ አቅማችንን አሳስሮት የነበረው ጨለማ ተገፎ የውስጥ ሰላማችን በራሱ ጊዜ ይነግሳል። የነጻነት መጀመሪያው በገዛ አይምሯችን ውስጥ ለሚፈጠሩት የውሸት ትረካዎች እጅ አለመስጠት ነው። አብዛኛው ጊዜ ህሊናችንን የደረሱ አደጋዎችን ከመተንተን ይልቅ ሊደርሱ የሚችሉ ጥቃቅን ስጋቶችን በማጋነን የውስጥ ሰላማችን ይበዘብዛል። እነዚህን በስሜት የሚነዱና በጥርጣሬ የታጠሩ ሐሳባችን እንደ ቋሚ ማንነት መቁጠር ራስን በፈቃደኝነት በምናባዊ ወህኒ ውስጥ እንደ ማሰር ይቆጠራል። በመሆኑም በእያንዳንዱ በሚመላለስብን ስሜትና በተጨባጭ እውነታ መካከል ግልጽ ድንበር ማበጀት ከውስጣዊ ጫና ተላቆ ወደ ብሩህና ስኬታማ ህይወት ለመሻገር የሚያስችል ታላቁ ጥበብ ነው።